አንድ ድንቅ መምህር አለኝ መምህር ኃይለ ኢየሱስ ይባላል እሱ ያስተማረኝ ነገር ምንድነው ኃጢአትን ለመተው ከመጣር ይልቅ እግዚአብሔርን መውደድ ላይ መጣር ላይ ትኩረት አድርግ ለምሳሌ ሰው ዘፈን ለመተው ለምሳሌ አድርገን ወሰደው ዘፈን ሱሰኛ ነኝ ተብሎ ቢታሰብ ሰው ዘፈን ትቶ መዝሙር ማዳመጥ ይፈልግ ሰው መጀመሪያ የሚያደርገው ነገር ዘፈን መተው ላይ ትኩረት ያደርጋል ወይም ደግሞ ከዘፈን መራቅ መደለት ከስልኩ ምናምን ቶ ዘፈኑ ይኑር ስልክ ላይ ጧጧት መዝሙር ማዳመጥ ጀምር ከዛ ቀኑ ሙሉ ዘፈን አዳምጥ ቶ ከዛ ማታ ደግሞ አንድ ጨምርበት እና አባቶች ምን ይላሉ በውስጥህ ያለው የኃጢአት ጣዕም ልብ አንድ ቦታ ነው ያለው ወይ ለእግዚአብሔር ወይ ለኃጢአት በተመሳሳይ ጊዜ ሁለት ነገር ልትወዳ ትችላል ለሁለት ጌቶች ልትገዙ አትችሉም የተባለ ለዛ ነው እግዚአብሔርንም ሱስህንም ልትወዳ ትችላል ስለዚህ ሱስህን እግዚአብሔርን መውደድ ስትጀምር ነው ሱስህን መጥላት የምትጀምረው ስለዚህ ከፊት ለፊትህ ክርስቶስ አለ ብርሃን አለ ይላል መምህሬ መድኃኒቱ ሲገባ በሽታው በቃ ቦታው መልቀቅ አለበት ነው ስለዚህ ፊት ለፊትህ ብርሃን አለ ከጀርባህ ጨለማ አለ ስለዚህ ዞረህ አትታገል ከጨለማህ ጋር ዞረህ ከጨለማህ ጋር ስትታገል ጀርባህን ነው የሚመታ ብርሃኑ ስለዚህ ጨለማህን ኃጢአትህን ቶውና ከሱ ጋር መታገል ቶውና እግዚአብሔር እንድትወድቅ የሚያደርግ መንፈሳዊ ተግባራት ጋር ተጣመድ ይህን ኃጢአት እያደረኩ እንዴት አደርጋለሁ ምናምን አንድ እህቴ በጣም ድንቅ ነገር ነገራኛለች አንተ በጣም የምትጠላውን ራስን እንድጠላ የሚያደርግህ የሆነ ኃጢአት አለ አይደል እሱን ማታ አድርገው ጠዋት ውዳሴ ማርያም የመጸለይ አቅሙ ካለ አንተ ምንም ነገር ታሸንፋለህ ከምንም ነገር ትወጣለህ ያን የማድረግ አቅም ካለ ካደረግከው ሁለት ዲፈረንስ ነገር ናቸው በቃ ጨለማ ከብርሃን ጋር ህብረት የለውም በቃ ሁለቱ ዲፈረንስ አላቸው ተወው ጨለማውን ብርሃኑ ላይ ትኩረት አድርግ 10 ጊዜ ማጨስ ምንም አድርግ ማታ ቤተክርስቲያን ሂድ ጠዋት ጸልይ አይኑ በጣም ከባድ ነው ሰው ልጅ በአንድ ጊዜ ሁለት ነገር ለማስተናገድ መሞከር እግዚአብሔር እንድትወድ የሚያደርግ ነገር ላይ ግን ብቻ ትኩረት አድርግ የእግዚአብሔር ፍቅር ነው ልብህን የሚሸውስልህ ኃጢአትን ነቅሎ የሚጥልና እግዚአብሔር አጋዥ አይፈልግም እኔ በጣም የሚደንቅ ነገር መመቸት ነው ይፈልገው ለሱ እንዴ በቃ መታው ነው እንጂ አምጣው ነው የሚል አምጣው ሰሪ እንዳርግ በቃ እጅህን ስጥ አልቻልኩም ማለት ስትጀምር ይጀምራል ቅዱሳን እኮ ለምሳሌ ሞክሮ አቅቷቸው እኮ ነው አይ በቃ ብሎ ሲተውት እግዚአብሔር መስራት ይጀምራል ቀድም እንዳልኩ ማለት በቃ እና ምንድነው አንተ ለእግዚአብሔር ማነው ለራስህ መከራከር ስትጀምር እግዚአብሔር ይተዋል ነው አንተ ለራስህ መከራከር ስታቆም እሱ ለአንተ ማገዝ ይጀምራል እና የሆነ ተጋግዘህ የምትሰራው ስራ አይደለም እግዚአብሔር የምታስቀድምበት ህይወት ነው ገብቷል ያለሱ ምንም ነገር ልታሸንፍ አትችልም እና በራስ መተማመን ማለት ይሄ አሁን በራስ መተማመን ኮንፊደንስ ምናን ይባላል አይደል ራስህ ክርስቶስ ነው በእግዚአብሔር መታመን ማለት ስለዚህ ኃይልን በሚሰጠኝ በጌታ ሁሉን እችላለሁ በክርስቶስ ሁሉን እችላለሁ የሰው ልጅ እንደዛ ክርስቲያን እንደዛ ነው የሚለው ልክ የሆነ ጊዜ ግን የሆነች ኢጎ መጣ የሆነች ትዕቢት መጣ አይ ካን ሃንድል ኢት ስትል ኦኬ ትችላለህ ማለት ነው እንካይላል እግዚአብሔር እንካይላል ኦኬ ማድረግ ይችላል አልክ ምናምን how to stop ምናምን ብለህ ሰርች አድርገህ ዩቲዩብ ላይ ወጣለሁ ብለህ ነው እንካይላል አትችልም እንጂ አይ በቃ አቅቶኛል የምር ከልብህ መድከምህን ስታይ ሲያይ እግዚአብሔር ማገዝ ይፈልጋል በጣም ኢንስፓየር የሚያደርገኝ ነገር ዲያብሎስ አንድ ጊዜ ሄዶ እግዚአብሔርን እንዲህ አለው ብርቶቹን ለኔ ተዋቸው አለ ማለት በጣም ብርቱ የሆኑትን ሰዎች ያላንተ ምናምን ያለ እግዚአብሔር በቃ ብርቱ ነው የሚሉትን ለኔ ተዋቸው ችግር ደካሞቹን ግን እፈራቸዋለሁ አለ ለምን ደካሞቹ ዳታ ካንተ ነው የሚጠይቁት አንተ ጋር እየሮጡ መጥተው የሚሸሸጉት አንተ ነውና አልችላቸውም ደካሞቹን አይደንቅም እግዚአብሔር ከኛ ጋር ነው ማለት አየህ ደካማ መሆንን ስታስብ ባዶ እንደሆንክ ስታስብ ምናምን እግዚአብሔር አለው ልጅ ይላል ግን በራስ እንደምትወጣው 1% ነው መልኪራ 1% በራስ እንደምትወጣው ያስብከን እግዚአብሔር ዞር ነው የሚለው ምንም ጥረት አይፈልግም ካንተ ጥረት ሚንስ አንተ የምታደርገው ነገር አይኖርም ምናምን ማለት አይደለም ገብቷል በቃ ግን በቃ መፈለገን ማሳየት ለእግዚአብሔር መስጠት በሱ መታመን ያስፈልጋል ያ የራስህ ለዛ ነገሮች የምታረጋቸው ነገሮች ቢኖርም ልብህ ግን መተማመን ያለበት በተግባሩ ሳይሆን በእግዚአብሔር ነው ሐሳቡ እንጂ አክቹሊ በተግባር የምትሞክረው ነገር የለም ማለት አይደለም እጁ አለ በቃ እግዚአብሔር እጅ አለበት ያ ታዝዤ ነው ማረጋው እንደማለት ማለት ነው 21 ዓመት ነው ግን ብለውኛል እንግዲህ ቤተሰቦች ይካባሹ በጣም አሜዚንግ ነው ሰዎች እንዴት እንዲያውቁ ነው የምትፈልገው ይወል እንዴት እንዲያውቁ ነው የምትፈልገው እኔ እንደምንም ብታይ ደስ ይለኛል ማለቴ በምን መልኩ ነው ኢምፓክት ማድረግ የምትፈልገው ሰዎች እንዳልኩ ነው በቃ እኔ ወጣት ነኝ እድሜን ሰምተዋል እንግዲህ የኔ ጄኔሬሽኖች ያሉ ወጣቶች ምን ላይ እንዳሉ ይገባል መቼ እኔ ስለማልፈተንበት አይደለም እንደውም አንድ በጣም የሚደንቅ የሆነ ሰው ምን እንዳለ ታውቃለህ ይሄ ከማንበብ የሚመጣ ነገር አይደለም ሰው ካልኖረው በቀር ወይም ኤክስፒሪየንስ ካላረው በቀር ይሄን ነገር አያወራውም ማለት እውነቷን ኃጢያቱንም ሱሱንም ሶሻል ሚዲያ አዲክት